የራሱ በረከት ትቶ የሰው በረከት የሚኖር ሰው ሁሌም ስቃይ ውስጥ እንደሆነ ታውቃላችሁ። እግዚአብሔር የራሳችን በረከት ሰጥቶናል። ሁላችንም የየራሳችን መክሊት ሰጥቶናል። የየራሳችን አላማ መድረስ ያለብን ደረጃ አለ በውስጣችን እግዚአብሔር ያሳየን። ግን እሱን እየካድን የሰው ኑሮ፣ የሰው በረከት፣ የሰው ደስታ እያየን እምንቀና ራሳችን የምናወዳደር የራሳችን በረከት የምናሳንስ አሁን ያለንበት ደረጃ የምንረሳ ከሆን ሁሌም ስቃይ ላይ እንኖራለን። እውነቴን ነው የምላችሁ። ልብ ብላችሁ ካስተዋላችሁ አንድ ሳይክል የሚነዳ ሰው ሌላ መኪና የሚነዳ ሰው ካየ በዛ መኪና የሚነዳ ሰው ይቀናል። ያ መኪና የሚነዳ ሰው ደግሞ የበለጠ መኪና ያለው ያስቀነዋል። ያ የበለጠ መኪና ያለው ደግሞ ሌላ ቤት የገዛ ጓደኛው ያስቀነዋል። ያ ቤት የገዛ ጓደኛው ደግሞ እንደዛ ላይ ይቀጥላል። ተረዳችሁኝ? ስለዚህ ሁሌ ምኞት አያልቅም። ባይ ዘ ወይ ምኞት አያልቅም። ግን ምኞት መመኘትና የሌላ ሰው ምኞት መመኘት የተለያዩ ናቸው። አሁን ለምሳሌ እኔ ላይክ መኪና ፈልጋለሁ። መኪና የምፈልገው ግን ያ ሰው መኪና አለውና እኔም እዛ ደረጃ መድረስ አለብኝ ብዬ ተናድጄ የዛ ሰው በረከት አይቼ ለምን እኔን አልሰጠኸኝም ብዬ አይደለም ያ መኪና የምፈልገው ጀስት መንዳት ስለምወድ ነው። ተረዳችሁኝ? ለምሳሌ ታዋቂ መሆን ከፈለጋችሁ ታዋቂ የምትሆኑት የሌላ ሰው ታዋቂነት ያያችሁ እየተናደዳችሁ ሳይሆን በቃ ጀስት ሲምፕሊ በቃ እኔ ሰዎች ማስደሰት ፈልጋለሁ፣ ማገዝ ፈልጋለሁ፣ ማሳቅ ፈልጋለሁ፣ ህይወቴን መቀየር ፈልጋለሁ። ሲምፕል። ተረዳችሁኝ? ይህ ማለት በረከታችሁ ውስጥ ትሆናላችሁ ማለት ነው። የራሳችሁ በረከት ትታችሁ የሰው በረከት ላይ እያፈጠጣችሁ እየተናደዳችሁ እየተወዳደራችሁ የምትውሉ ከሆነ ግን የራሳችሁ በረከት ታጡታላችሁ። ይህ ማለት ደግሞ ደስታ መቼም ሊመጣ አይችልም። ለዛም ነው ደስታ የሚመጣው ከእግዚአብሔር ነው የምላችሁ። ከእግዚአብሔር ነው ያለህበት ደረጃ። ሁሌም ከዛ ደረጃ የበለጠ ሰው አለ። ልንገራችሁ ኢቭን አዶናይ አሁን ካለሁበት እኔ ቀና ብዬ የምመለከታቸው በጣም ብዙ ታላላቅ ቲክቶከሮች አሉ በኢንተርናሽናል ደረጃ። አሁንማ በጣም ግን እሱ ነገር ያስደብረኛል ወይ? እሱ ነገር በረከቴን እንድረሳ ያደርገኛል ወይ? ኖ አያደርገኝም። በቃ ይህ ነው በቃ ደስታ፣ ይህ ነው ነፃነት፣ ይህ ነው ወደፊት መጓዝ ማለት። ይህ ያለ ህይወት ከዛ ማጣጣምን ትማራለህ ማለት ነው። ከታች ያለ ብለህ የምታስበው ሰው እየሞከረ ያለ ሰው ደግሞ ከፍ ታደርገዋለህ። እግዚአብሔር የሚወደው ስራ ደግሞ ይህ ነው። ወዳችኋለሁ። በረከታችን ሲቃረብ ለምን ፈተና እንደሚበዛብን ላስረዳችሁ እፈልጋለሁ። ልብ ብላችሁ ካስተዋላችሁ አዲስ ነገር ስትጀምሩ፣ አዲስ ቢዝነስ፣ አዲስ ሶሻል ሚዲያ፣ በህይወታችሁ ሰርታችሁት የማታውቁት ነገር ለመጀመሪያ ጊዜ መስራት ስትጀምሩ የሚበዛባችሁ ፈተና ነው። የምትፈተኑት በሰዎች ነው። ተራቢ ይመጣል፣ የሚጠላችሁ ይመጣል፣ በአሉታዊ መንገድ የሚመክራችሁ ይመጣል፣ ሊያቆማችሁ የሚፈልግ ሰው በጣም ብዙ ሰው ይሆናል። አይኖ አንዳንድ ሰዎች ይደግፏቸዋል፣ ግን ደግሞ አላማችሁ ጎላችሁ ምን እንደሆነ አይታወቃቸውም። ስለዚህ የእናንተ አላማ በልባችሁ ስለምታውቁት መቀጠል ትመርጣላችሁ። ግን የማታውቁት ነገር ምንድነው? ያ አላማ እግዚአብሔር ለእናንተ ብቻ ነው ያስቀመጠላችሁ ልባችሁ ውስጥ። ለማንም ሰው አልሰጠውም። ለሁሉም ሰው ቢሰጠው ኖሮ ሁሉም ሰው ያደርገው ነበረ። ምክንያቱም ምን ያህል ትልቅ እንደሆነ ይታየው ነበር አብዛኛው ሰው። እናንተ ብቻ ናችሁ የምታውቁት አላማችሁ። መድረስ ያለባችሁ ደረጃ እናንተ ብቻ ናችሁ የምታውቁት። ለዛም ነው ሰው ላይክ ወዴት ነው እየሰራሽ ያለሽ? ወዴት ነው እየሰራ ያለው? አረ ተው እንዳትከስር፣ አረ ተይ እንደዚህ እንዳትሆኚ፣ አረ ራስሽን እንዳታዋርጂ፣ ቤተሰቦችሽን እንዳታዋርጂ ምናምን የሚሉ ቃላቶች ይመጣሉ ማለት ነው። እነዚህ ተመሳሳይ ሰዎች ግን ሳትሰሟቸው ለአንድ 4-5 ወር 1 አመት ዝም ብላችሁ ከሰራችሁ መጨረሻችሁ ምንድነው የሚሆነው? ያ ያላዩትን በእውነታ ያላዩትን ህልም ልባችሁ ውስጥ የተቀመጠው ህልም እግዚአብሔር ያስቀመጣላችሁ አላማ በግልጽና በእውን ያዩታል ማለት ነው። እነዚህ ሰዎች ደግሞ የዛኔ ተመልሰው አጨብጫቢ ይሆናሉ። ስለዚህ እውነቴን ነው የምላችሁ ለእናንተ ብቻ የተሰጠ በረከት አለ። ወደዚህ በረከት ከመድረሳችሁ በፊት ግን የድሮ ጓደኞቻችሁ፣ ቤተሰቦቻችሁ፣ ከአቅራቢያችሁ ያሉ ሰዎች አሉታዊ ነገር ሲነግሯችሁ መስማት የለባችሁም። ዝም ብላችሁ ብቻ ቀጥሉ። ጆሮአችሁ እንደዚህ መያዝ ነው። ኢቭን ተናጋሪ ሲበዛም በልባችሁና በጆሮአችሁ መስማት ጀምሩ። ልባችሁ የሚፈልገውን ነገር ይውሰድ፣ ጆሮአችሁ ደግሞ ማይፈልገውን ነገር ይስማ። ተረዳችሁኝ? አሁን አንዳንድ የሃይማኖት አባቶች አሉ። እነዚህ የሃይማኖት አባቶች ታክሲ ውስጥ ሲገቡ ዘፈን ይመጣል። ዘፈን መስማት አይፈልጉም አይደል እንዴ? ግን አቁመው ዘፈኑን ብለው ቆውጢ ማድረግ አይችሉም። ምንድነው የሚያደርጉት? እነዚህ አባቶች በጆሮአቸው ነው የሚሰሙት፣ በልባቸው አይሰሙም። ስለዚህ እናንተም አሉታዊ የሆነ ምክር፣ የማይጠቅማችሁ የፍራቻ ምክር ከመጣ ወደ ህይወታችሁ በልባችሁ ሳይሆን በጆሮአችሁ ስሙት። 2 ጆሮ ተሰጥቶናል። በዚህ ያስገቡትና በዚህ ማውጣት ትችላላችሁ። ልባችሁ ግን እዚህ ነች ያለችው። ወደዚህ ያስገባችኋት ምክር የማትጠቅማችሁ ከሆነ እሷ ምክር እጃችሁን ይዛ ትቆጣጠራችኋለች።
ቢዝነሳችሁ መጀመርም እየፈለጋችሁ መጀመር ያቅታችኋል። ዘፋኝ መሆን እየፈለጋችሁ ዘፋኝ መሆን አትችሉም። በራሳችሁ አትተማመኑም። ሁሌም ራሳችሁ እየደበቃችሁ ትኖራላችሁ ማለት ነው። ወዳችኋለሁ። ቻው